ይሄ ቪዲዮ በሙዚቃ ኢንዱስትሪ ውስጥ ገብታችሁ የሆነ ቦታ ላይ ስታክ ላደረጋችሁ በቃ ልንቀሳቀስ ላላችሁ ወይም ደግሞ ትንሽ እየደበራችሁ ካለ ወይም ደግሞ ላቁመው ያላችሁ ለምታመነቱ ሰዎች እንዲሁም ገና ልትጀምሩ ላላችሁ ሰዎች በጣም አስፈላጊ ቪዲዮ ነው ይዤላችሁ የቀረብኩት። ይህንን ቪዲዮ ደግሞ ከራሴ በሙዚቃው ኢንዱስትሪ ውስጥ ካለኝ ሙዚቃን በማቀናበር ብቻ ከ23 ዓመት በላይ ልምድ አለኝ። ዲጂታል ስቱዲዮ ከፍቼ ስሰራ ማለት ነው። ከራሴ ልምድም መነሻ የሚሆኑ በጣም ጠቃሚ ነገሮችን ልነግራችሁ ስለምችል ቪዲዮን እስከ መጨረሻ ድረስ ተከታተሉት። በነገራችን ላይ በ22 አዲስ ላይ የሚለቀቁትን ቪዲዮዎች ከአንድ ጊዜ በላይ ተመልክታችሁ እስካሁን ድረስ የ22 አዲስ ቤተሰብ አልሆናችሁ፣ ቤተሰብ መሆን ቀላል ነው። ሰብስክራይብ ማድረግ ብቻ ነው። ላይክ እና ሼር ካደረጋችሁ ደግሞ የ22 አዲስ ወዳጅነታችሁን ታጠናክራሉ። ይህንን ቪዲዮ እስከ መጨረሻ ድረስ ተመልከቱት። ተወደዳችሁት ላይክ ታደርጋላችሁ። ሌሎች ሰዎች ደግሞ ቢመለከቱት ካላችሁ ደግሞ ሼር ታደርጋላችሁ። የ22 አዲስ ቤተሰብ መሆን አለብኝ ብላችሁ ከወሰናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናመሰግናለን። አንደኛ፣ የሙዚቃ ኢንዱስትሪውን በደንብ መረዳት ማወቅ ያስፈልጋል። ብዙ ጊዜ ብዙ ሙዚቀኞች የሙዚቃ ኢንዱስትሪውን ሳያውቁት ወደዚህ ኢንዱስትሪ ገቡና በመካከል ላይ ደከመኝ፣ በቃ ኢንዱስትሪው እንደዚህ አልመሰለኝም የሚል ሀሳብ በልባቸው ይፈጠራል። ብዙዎቹ ይወጣሉ፣ ግማሾቹ ደግሞ አሉም የሉ በማይባልበት ሁኔታ ውስጥ ኢንዱስትሪ ውስጥ ይቆያሉ። የሙዚቃው ኢንዱስትሪውን ምን ይመስላል የሚለውን ነገር ግን አውቀን ስንገባ ጥሩ አጀማመር ይኖራናል። ደግሞ ሂደቱ ራሱ ጥሩ ይሆናል። በዛ ውስጥም ደግሞ እኛ ፍሩትፉል እንሆናለን፣ ፍሬያማ እንሆናለን። ኢምፓክት ማድረግ ሌሎቹ ላይ ማምጣት እንችላለን። ኢንዱስትሪው ላይ የራሳችንን ስም በደማቁ መጻፍ እንችላለን። ኢንዱስትሪውን እንዴት ነው የምናውቀው? እንግዲህ ይሄ ኢንዱስትሪ እኛ ከመጀመራችን በፊት የነበረ ነው። ሁላችንም ስንገባ በተፈጠረ ኢንዱስትሪ ውስጥ ነው እንጂ የምንገባው እኛ አይደለም የምንጀምረው። ስለዚህ ያ ከኛ በፊት የነበረው ኢንዱስትሪ ምን ይመስላል የሚለውን ነገር ማወቅ አለ። ሪሰርች ማድረግ አለብን። የሌሎች ሰዎችን ኢንተርቪዎች መስማት አለብን። የሙዚቀኞችን ኢንተርቪው መስማት አለብን። እንግዲህ ሙዚቃ ኢንዱስትሪ ውስጥ በጣም ብዙ ነገሮች፣ ሂደቶች አሉ። ፕሮዳክሽን ብቻ አይደለም ያለው። ከፕሮዳክሽን በኋላ ፖስት ፕሮዳክሽን ያለው ሂደትን ራሱ ማወቅ አለብን። ምን ይመስላል፣ ካልቸሩ ምን ይመስላል፣ እዚህ ኢንዱስትሪው ምን ይመስላል የሚለውን ነገር ማወቅ አለብን። ካላወቅን በዚህ ፍሩትፉል አንሆንም፣ ውጤታማ አንሆንም። ለምሳሌ ያክል አንድ የእግር ኳስ ቲም የሆነ ሌላ ቦታ ላይ ሄዶ እግር ኳስ ሊጫወት ሲያስብ ወይም ደግሞ ሄዶ ሊጫወት ሲል መጀመሪያ ሄዶ የሚጫወትበት ቦታ ለትንሽ ደቂቃ ትሬኒንግ ያደርጋል። ሜዳውን በደንብ ይፈትሻል። ሜዳው ጋር ራሱን ያለማምዳል። ከዛ በኋላ በግጥሚያው ላይ ውጤታማ መሆን ይችላል። አለበለዚያ ግን ቀጥታ የግጥሚያው ዕለት ብቻ እዛ ሜዳ ላይ ጨዋታውን ቢያደርግ ከሜዳው ከራሱ የብቃት ማነስ ሳይሆን ሜዳውን ካለማወቅ የተነሳ ብቻ ውጤታማ መሆን አይችልም። ስለዚህ ኢንዱስትሪውን በደንብ ማወቅ አለብን። ይህንን ኢንዱስትሪ ለማወቅ ቀደም ብዬ እንደነገርኳችሁ ከሌሎች ሰዎች የተለያዩ የተጻፉ ነገሮች ሊኖሩ ይችላሉ፣ ኢንተርቪዎች ሊኖሩ ይችላሉ። እነሱን እያነበብን ራሳችንን ወደዚህ ኢንዱስትሪ አዘጋጅተን መግባት ይኖርብናል። ሁለተኛ፣ ፕሮዳክሽኑ የሚሰራው በስቱዲዮ ውስጥ። ስለዚህ ሊኖረን የሚገባውን ስቱዲዮ ራሳችን መምረጥ ይኖርብናል። ሁለት አይነት ስቱዲዮዎች አሉ። አንደኛው ፕሮፌሽናል ስቱዲዮ ይባላል። ይሄ ፕሮፌሽናል ስቱዲዮ በከፍተኛ በጀት የሚጀመር ነው። እንዲሁም ከፍተኛ እውቀት ይፈልጋል። ከፍተኛ የሆነ የሰው ኃይል ይፈልጋል። ይህንን ለብቻው በዝርዝር በሌላ ጊዜ እሰራላቸዋለሁ። ሁለተኛው ደግሞ ሆም ስቱዲዮ ነው። ሆም ስቱዲዮ ደግሞ በአነስተኛ በጀት የሚጀመር ነው። በአነስተኛ የሰው ኃይል የሚሰራ ነው። አብዛኞቻችሁ እርግጠኛ ነኝ ይህንን ቪዲዮ የምትመለከቱት ሆም ስቱዲዮ ያላችሁ ናችሁ፣ ወይም ደግሞ ለመጀመር የምታስቡ እንደሆናችሁ ተስፋ አደርጋለሁ። ስለዚህ እንዴት ሆም ስቱዲዮ መጀመር እንዳለባችሁ በጣም ቀለል ባለ መንገድ እነግራችኋለሁ። እንግዲህ ቀደም ብዬ እንደነገርኳችሁ በአነስተኛ በጀት የሚጀመር ስቱዲዮ ነው። በጣም በቀላሉ ይጀመራል። ይህም ደግሞ ከአንድ ኮምፒውተር ጀምሮ፣ አንድ ኮምፒውተር ያላችሁ ሰዎች ወደዚህ ኢንዱስትሪ መግባት ትችላላችሁ። ኮምፒውተር ብቻ ካላችሁ እዛ ኮምፒውተር ላይ ሚውዚክ ፕሮዳክሽን ላይ የምንጠቀምበትን DAW የሚባል ዲጂታል ኦዲዮ ወርክስቴሽን ማለት ነው። እሱን ሶፍትዌር ብቻ በመጫን፣ በነገራችን ላይ በርካታ ናቸው። እኛ የምንጠቀመው በአብዛኛው ኢትዮጵያ ውስጥ ኪቤዝ እና ኤፍኤል ስቱዲዮ በአብዛኛው ብዙ ሰዎች ይጠቀማሉ። ግን ሌሎችም አሉ። ማክ ኮምፒውተር ላላችሁ ሎጂክ በጣም አሪፍ ነው የሚሆነው።
እነዚህ አልቤተንንም መጠቀም ይቻላል። ኬኮክም አሉ። አንድ ኮምፒውተር ካለን እዛ ኮምፒውተር ላይ አሁን ከጠቀስኳቸው ሶፍትዌሮች መካከል ለእናንተ የሚስማማውን መርጣችሁ በመጫን ከሶፍትዌሩ ጋር ራሳችሁን ማስተዋወቅ ትችላላችሁ። በነገራችን ላይ ሶፍትዌርስ እንዴት ልምረጥ የሚል ጥያቄ ካላችሁ እንደኔ የምትመርጡት ሶፍትዌር እናንተ ስለፈለጋችሁት ብቻ ሳይሆን ያንን ሶፍትዌር ከእናንተ ውጭ እናንተ ያላችሁበት አካባቢ ሌሎች ሰዎች ይጠቀሙታል የሚለውን ነገር ከግምት ውስጥ መክተት አለባችሁ። ጀማሪዎች ስለሆናችሁ ያንን ሶፍትዌሩ በምታጠኑበት ጊዜ ሌሎች ሰዎች ሊያግዟችሁ ይገባል። ስለዚህ ማንም ሰው የማይጠቀመውን ሶፍትዌር ለምሳሌ ኬኮክን ብንወስደው ብዙ ጊዜ ኢትዮጵያ ውስጥ ብዙ ሰው ሲጠቀም አይቻላቅም። የሚጠቀም ሰው አውቃለሁ፣ በእርግጥ ግን ብዙ ሰው አይጠቀመውም። ስለዚህ እሱን ብትጀምሩ በሱ ሶፍትዌር ላይ የሚገጥማቸው ችግሮች ቢኖሩ ማን ሊረዳችሁ ይችላል? ስለዚህ ሶፍትዌርም ስትመርጡ በደንብ ጠንቀቃችሁ ማወቅ መቻል አለባችሁ። ለምሳሌ ኪቤዝን ብትጠቀሙ ኪቤዝ ላይ በጣም በርካታ የሆኑ ቱቶሪያሎችን በአማርኛ ማግኘት ትችላላችሁ። ስለዚህ እንደ ኪቤዝ ኤፍኤል ስቱዲዮም ላይ የተሰሩ ነገሮች አሉ። ሎጂክ ላይም እንዴት የተወሰኑ ነገሮች ይኖራሉ። እሱ ደግሞ ማክ ኮምፒውተር ካላችሁ። ስለዚህ ሶፍትዌርም ስትመርጡ ጥንቃቄ ማድረግ አለባችሁ። እንግዲህ ለስራው የሚያስፈልገንን ሶፍትዌር ከመረጥን በኋላ ያንን ሶፍትዌር በደንብ ማጥናት ይኖርብናል። ኮምፒውተራችን ላይ እሱን በደንብ እንዴት አድርገን መጠቀም፣ ቱሎቹን እንዴት እንደምንጠቀም፣ እንዴት ኤዲት እንደምናደርግ፣ እንዴት ሚክስ እንደምናደርግ፣ እንዴት ማስተር እንደምናደርግ በደንብ ማጥናት ይኖርብናል። ይህንን ካጠናን በኋላ ካወቅን በኋላ ስቱዲያችን ውስጥ ሊኖሩ የሚያስፈልጉ ሌሎች ደግሞ የስቱዲዮ ጊሮች አሉ፣ ኢኩፕመንቶች አሉ። ምክንያቱም በኮምፒውተር ብቻ የሚሰራ አይደለም የሚሆነው። ኮምፒውተሩ ድምፅ የሚቀርጸው በማይክሮፎን እና በሳውንድ ቦክስ አማካኝነት የሚገባለትን ድምፅ ነው። ስለዚህ ምን ያስፈልገናል? ማይክሮፎን ያስፈልገናል፣ ሳውንድ ካርድ ያስፈልገናል። ስለዚህ እነዚህን ነገሮች ደግሞ ቀጥለን እንገዛለን። እንግዲህ እነዚህን ከመግዛታችን በፊት የተለያዩ ሪሰርቾችን እያደረግን ነው። ዝም ብለን መግዛት የለብንም። ለእኔ የትኛው የተሻለ ሳውንድ ካርድ ነው፣ ለእኔ የትኛው የተሻለ ማይክ ነው የሚለውን ነገር በደንብ ከግምት ውስጥ መክተት አለብን። ለምሳሌ ያክል አንዳንድ ጊዜ አንዳንድ ሰዎች ወደ ስቱዲዮ ይመጡና ይጠይቁኛል። ሲጠይቁኝ የምነግራቸው ነገር ይሄንን ነው። ምን አይነት ስቱዲዮ ነው መገንባት የምታስበው? ለምሳሌ ላይቭ መሳሪያዎችን ለመቅዳት የሚያስብ ሰው ከሆነ ሳውንድ ካርድ ሲገዛ ብዙ ኢንፑት ያለው ቢሆን አሪፍ ነው። እንዲሁም ደግሞ ላይቭ ኢንስትሩመንቶችን ብዙ የማይቀዳ ከሆነ አነስተኛ ኢንፑት ያለው ሳውንድ ካርድ ሊጠቀም ይችላል። ስለዚህ ይህንንም አውቀን ነው የሚሆነው። ስለዚህ እውቀት ቀደም ካለ ከዛ በኋላ የምናደርጋቸውን ነገሮች ሁሉ በጣም በትክክል ከሚያስፈልገን ነገር አንጻር ተነስተን ስለሆነ የምናደርገው ብዙም በኋላ ላይ ይህንን ባልገዛ ይህን ብገዛ ኑሮ ብለን ራሳችን ጋር አንወዛገብም ማለት ነው። ስለዚህ መጀመሪያ ኮምፒውተር አለን። ከዛ ኮምፒውተሩ ላይ የደብሊው ሶፍትዌር ጫንን፣ እሱን አጠናን። ከዛ ቀጥለን ደግሞ የሚያስፈልጉንን እንደ ማይክሮፎን፣ እንደ ሳውንድ ካርድ ገዛን። ቀጥለን ደግሞ ለአውትፑት የምንጠቀምባቸው እንደ ስፒከር መግዛት ይኖርብናል። አክቹዋሊ ለምሳሌ የሙዚቃ የምታቀናብሩ ሚዲ ኪቦርዶች ያስፈልጓቸዋል። ሌሎችም እንደዚህ የማይክ ስታንድ፣ ፖፕ ፊልተር ያስፈልጋል፣ ኬብሎች ያስፈልጋሉ። እነዚህ ነገሮች ማሟላት ያስፈልገናል። እንዲሁም ደግሞ የምንሰራበትን ደግሞ ክፍል ለስቱዲዮ በጣም የተመቸ ማድረግ ይኖርብናል። ሳውንድ ፕሩፍድ ቢሆን በጣም አሪፍ ነው የሚሆነው። ምክንያቱም ድምፁ እንዳይበተን ስለሚያደርግ ከውጭም ከውስጥም ያሉ ድምፆችን በደንብ ኮንትሮል ማድረግ እንድንችል ስለሚያግዘን ከሱም አንጻር ዝግጅት ታደርጋላችሁ ማለት ነው። ስለዚህ ይህንን ካደረጋችሁ በኋላ ወደ ስራው ትገባላችሁ። ወደ ስራው ስትገቡ እንግዲህ በጣም ቤዚክ የሆኑ እዚህ ሙዚክ ፕሮዳክሽን ውስጥ በጣም ወሳኝ የሆኑ ነገሮች 3 ናቸው። አንደኛው ሪኮርዲንግ ነው፣ ሁለተኛው ሚክሲንግ ነው፣ ሶስተኛው ማስተሪንግ ነው። ስለዚህ እነዚህን ነገሮች በደንብ ጥንቃቄ በተሞላ መንገድ ማጥናትና ራሳችንን አዘጋጅተን በደንብ መስራት ይኖርብናል። የምንሰራቸው ስራዎች በአጠቃላይ በጥራት እንዲወጡልን ከፈለግን 3ቱም ላይ ነው ትኩረት መስጠት ያለብን። ሪኮርዲንግን ቸል ካልን ሚክሲንጋችን ጥሩ አይሆንም። ሚክሲንጋችን ላይ ቸል ካልን ማስተሪንጋችን ጥሩ አይሆንም። ስለዚህ 3ቱንም በደንብ በጥንቃቄ
በደንብ ማወቅና መስራት ይኖርብናል። በነገራችን ላይ እንግዲህ ኢንተርሚዲየት የሆናችሁ ወይም ደግሞ ኢንዱስትሪ ውስጥ ገብታችሁ ብዙ ጊዜ ስኬታማ ያልሆናችሁ ሰዎች እዚህ ላይ ያላችሁ ግንዛቤ ወይም ደግሞ የሰጣችሁ ትኩረት ባላንስድ ስለሚሆን በደንብ ከዚህ በኋላ ትኩረት ልሰጡ ይገባል የሚል ሀሳብ ልገልጽላችሁ እፈልጋለሁ። ሶስተኛ እውቀትና ክህሎት። አንደኛ ስለ ኢንዱስትሪ ማወቅ ብለናል። ሁለተኛ ደግሞ ስለ ስቱዲዮ የተወሰኑ ነገሮችን አይተናል። ሆም ስቱዲዮ፣ ፕሮፌሽናል ስቱዲዮ ብለን ከዛ ደግሞ እዛ ውስጥ ልናውቃቸው የሚገቡ ነገሮችን ተነጋግረናል። ሶስተኛ የሚሆነው እውቀትና ክህሎት ነው። እውቀትና ክህሎት ደግሞ የተለያዩ ነገሮች ናቸው። እውቀት ስለ አንድ ነገር ያለን ኢንፎርሜሽን ማለት ነው። ክህሎት ደግሞ ያንን ያወቅነው ያለንን ኢንፎርሜሽን ደግሞ በተግባር የምናሳይበት ነገር ነው የሚሆነው። ስለዚህ እዚህ ጋር በጣም ወሳኝ ነገር ነው። ሁለት እውቀቶች ያስፈልገናል፣ ወይም ደግሞ እውቀት ብቻ ሳይሆን ክህሎትም ያስፈልገናል። የመጀመሪያው የሙዚቃ እውቀት ያስፈልገናል። እዚህ ኢንዱስትሪ ውስጥ እንግዲህ ሙዚቃ አይደለም የምንሰራው። ሙዚቃ ስንሰራ ስለ ሙዚቃ በደንብ አውቀን ነው መስራት ያለብን። ቤዚክ ኤሌመንትስ ኦፍ ሚውዚክ የሚባሉትን በደንብ ማወቅ አለብን። ስለ ሪትም በቂ የሆነ ግንዛቤ ሊኖረን ይገባል። እውቀት በቃ በደንብ ቲዮሪዎችን የተለያዩ እንግዲህ ምናልባት በዩቲዩብም ሊሆን ይችላል፣ መጽሐፍቶችንም የማግኘት እድል ወይም ደግሞ ትምህርት ቤት ውስጥ ገብቶ የመማር እድልም ሊኖረን ይችላል። ግን በዚህም ይሁን በዛ ራሳችንን ዝግጁ ማድረግ አለብን፣ በእውቀት ማዘጋጀት አለብን። ስለዚህ የሚውዚክ ቲዮሪ እውቀታችን ጥሩ ሲሆን በጣም የተሳኩ አሪፍ ስራዎችን መስራት እንችላለን። እውቀቱ ያው ከክህሎት ጋር ነው። እንግዲህ አወቀን ማለት ወዲያው ደግሞ ፕራክቲስ ማድረግ እንችላለን። ሁለተኛው እውቀት ደግሞ ፕሮዳክሽኑ ላይ ያለ ሚውዚክ ፕሮዳክሽኑ ላይ ያለ እውቀት ነው። ሚውዚክ ፕሮዳክሽኑ ላይ ያለ እውቀት ደግሞ ሪኮርዲንግ፣ ሚክሲንግ፣ ማስተሪንግ በጣም ወሳኝ የሆኑ የሚውዚክ ፕሮዳክሽን እውቀቶች ናቸው። ስለዚህ ሪኮርዲንግን በደንብ ብቻውን ጊዜ ሰጣችሁ ሪኮርዲንግ ላይ በደንብ በቂ የሆነ እውቀት ሊኖራችሁ ይገባል። የተለያዩ ቪዲዮዎች ሰርተናል፣ መመልከት ስላላችሁ ማለት ነው ስለ ሪኮርዲንግ። ሚክሲንግ ሁለተኛው። ሚክሲንግንም እንደዚሁ ነጥላችሁ ከሪኮርዲንግ ነጥላችሁ ሚክሲንግ ላይ በደንብ የሆነ እውቀት እንዲኖራችሁ ራሳችሁን ማዘጋጀት ይኖርባችኋል። በዚህም ረገድ እኔም የሰሯችሁ ሌሎች ሰዎች የሰሯቸውም አሪፍ ቪዲዮዎች ስላሉ ጊዜ መድባችሁ እሱ ላይም ብታጠኑ አሪፍ ነው። መጨረሻ ላይ ማስተሪንግ ነው። ማስተሪንግ የፕሮዳክሽኑ የመጨረሻ ስራ ስለሆነ እሱ ላይ ጥሩ የሆነ እውቀትና ክህሎት ማዳበር ይኖርብናል። እነዚህን እንግዲህ ኢንፎርሜሽን የተለያዩ ሶፍትዌሮችን የተለያዩ ቪዲዮዎችን እያየን መጽሐፍቶችን ሊሆን ይችላል እያነበብን ብቻ አውቀናል ማለት አይደለም። እውቀት አእምሮ ውስጥ ያለውን እውቀት እጄ መስራት እስካልቻለ ድረስ ያ ነገር ለእኔ ምንም አይጠቅምም። ስለዚህ መናበብ መቻል አለበት። ያንን ለማውረድ ስለ ሪኮርዲንግ የተወሰኑ መረጃዎችን ካገኘን ቀጥታ ምንድነው ማይካችንን ከፍተን እንቀዳለን። የምንቀዳው ድምፅ እንዴት ነው ያለው ጥራት የሚለውን ቼክ እናደርጋለን። ጌን ስቴጂንግ የሚባል ነገር አለ። ያው ቪዲዮዎችን ብትመለከቱ የተሻለ ነው የሚሆነው። እሱን ቼክ እያደረግን በደንብ ጥርት ያለ ነገር መቅዳት መቻላችንን ስናረጋግጥ ከዛ ደግሞ ወደ ሚክስ እንሄዳለን። ያው ብዙ ሌሎች በመካከል አሉ። ከሪኮርዲንግ መካከል ሌላ ኤዲቲንግ አለ። ብዙ ነገሮች ለምሳሌ ድምፅን ላይ ያሉ ችግሮችን መፍታት ሊሆን ይችላል፣ መቃኘት ሊሆን ይችላል፣ ማስተካከል። በጣም በርካታ ነገሮች አሉ። ኪቤዝ ላይ ብትወስዱ ለምሳሌ ሪትም ላይ ከሪትም ውጭ የሆነ ድምፅ ኦዲዮ ዋርፕን ተጠቅማችሁ ሪትም ውስጥ መክተት አለበት። ከቅኝት የወጣ ድምፅ ካለ እንደዚሁ ደግሞ ቬሪ ኦዲዮን ተጠቅማችሁ ምን ማድረግ አለባችሁ? ቅኝት ውስጥ መክተት አለባችሁ። ከዛ በኋላ ደግሞ ሚክስ ታደርጋላችሁ። ስለ ሚክሲንግም የተሰራ ቪዲዮ ስላለ እሱንም ተመልከቱት። ስለዚህ በተናጠል እያንዳንዱን ስቴፖች በደንብ ትኩረት ሰጣችሁ ካጠናችሁ፣ በደንብ ከሰራችሁ በእርግጠኝነት ነው የምነግራችሁ ምናልባት የሆነ ቦታ ላይ ደርሳችሁ በቃ ቀደም እንዳልኩት ያመነታችሁ ሰዎች ካላችሁ እንደገና በደንብ በአዲስ ኃይልና በአዲስ ጉልበት መነሳት እንደምትጀምሩ ተስፋ አደርጋለሁ። ስለዚህ አሁን የነገርኳችሁን ነገሮች ደግሞ እስኪ ሞክሯቸው። በእርግጠኝነት ለውጥ እንደሚያመጡ ምንም ጥርጥር የለኝ። ከራሴ ልምድ ተነስቼ ነው የምነግራችሁ። ምናልባት እኔ እነዚህን ስቴፖች አሁን በነገርኳችሁ መሰረት አልሄድኩም። ከመሃል ነው እኛ የጀመርነው ማለት ነው። እየሰራን ነው ራሳችንን ያስተማርነው አብዛኞቻችን ማለት ነው። እንደዚህ በደንብ የተደራጀ እውቀት የሚሰጠን ሰው ሚዲያውም እንዳሁኑ ስላልነበረ ከመሃል ጀምረን ግን እንደምንም እያለን አሁን ያለንበት ደረጃ ላይ ለመድረስ ሞክረናል።
እናንተ ግን እንደዚህ ኦርጋናይዝድ በሆነ መንገድ ከዚህ ጀምሩ እያለ የሚነግሯችሁ ብዙ ሰዎች አሉ። እኔም እንደዛ ለመንገር ነው አሁን በእናንተ ፊት ያለሁትኝ። ይህንን አድርጋችሁ ለውጥ ካላመጣችሁ እኔ ሊጠየቅ እችላለሁ። በእርግጠኝነት ሞክራችሁት አልሰራልኝም የምትሉ ከሆናችሁ በኮመንት ቦታ ላይ ሰርቶላችሁ ደግሞ ውጤት ካገኛችሁበት እናንተ ተመልሳችሁ መታችሁ ኮመንት ቦታው ላይ በጣም ለውጥ አይቼበታለሁ፣ በጣም መሻሻል አግኝቼበታለሁ ብላችሁ በትጽፉልኝ ለእኔ መበረታታት ይሆነኛል። ሌሎችም ሰዎች እንዲሁ ሊበረታቱ ስለሚችሉ በዛው አትጥፉ ለማለት ነው። እስካሁን ድረስ እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። ሰላማችሁ ይብዛ። ቻው